ሰላማችሁ የወሰደ ችግር ካለ በአገር ደረጃ ሊሆን ይችላል፣ በግል ደረጃ ሊሆን ይችላል። የተፈታተናችሁ ሐሳባችሁ፣ ስሜታችሁ፣ ደስታችሁ፣ ሰላማችሁ፣ ተስፋችሁ የወሰደ ነገር ካለ just be aware of it። እየቀየር ነው እንሄዳለን። ኪሳራ ስትሆን ፐርሰፕሽንህ ራሱ የኪሳራ ፐርሰፕሽን ነው። ሌላ ሰው ደግሞ ከሀብት ፐርሰፕሽን ሊያዩ ይችላል። ፐርሰፕሽን ማለት ከኪሳራ ፐርሰፕሽን ማየት አይደለም። ሀብት ማለት ከሀብት ፐርሰፕሽን ማየት ማለት አይደለም። ፐርሰፕሽን ማለት እንዳለው ያለው ነገር እንዳለው ታያዋለህ ነው። ህይወት ነው ያለው በአፍንጫ ትንፋሽ አለ። ነገር ግን ይሄው ነገር አሞኛል። ስለዚህ ምንድን ነው የሚያስፈልገው? ሕክምና ነው የሚያስፈልገው? አመጋገብ መቀየር ነው የሚያስፈልገው? ውሃ መጠጣት ነው የሚያስፈልገው? መፍትሄ አለው ማለት የምናውቀው አለ፣ ማናውቀው ደግሞ አለ። አንድ ውሃ ብርጭቆ ግማሿ ፉል ናት፣ ግማሿ ባዶ ናት። እና ኦፕቲሚስት እና ፔሲሚስት ነበሩ። ኦፕቲሚስት መጣና ኢትስ ሃፍ ፉል ግማሽ ሙሉ ነው ይላል። ፔሲሚስት መጣና ኢትስ ሃፍ ኤምፕቲ ግማሽ ባዶ ነው ብሎ ሁለት ይከራከራሉ። ኦፖርቹኒስት መጣና ጠጣው። ያለው ነገር እንዳለው ማየት ነው። ሁሌ አይወዱኝም የምትል ከሆነ ከተበዳይን አይን ካየኸው ምንም በደል ያልሆነ በደል ይሆንብሃል፣ ትንሽ በደል የሆነ ትልቅ ይሆንብሃል። እና እዚህ ጋር ህይወት ግጥም አድርገህ እንዳትኖረው ስንት ድራማና ታሪክ ነው ያለ። ምን ልሆን ነው ምናምን ከቆየበት ያስራሃልና ከሱ ውጭ አይታየም። የራስ ሀሳብ የራስ እስር ቤት ይሆናል፣ የራስ ፓራዳይም ይሆናል፣ ከሱ ውጭ አይታየም። ይሄ ነው ቁም ነገሩ። if you're joyful by your own nature ለመሞከር አትፈራም። ምክንያቱም ቢሳካም ደስተኛ ነህ፣ ባይሳካም ደስተኛ ነህ። ስጋት አልባ ህይወት ስለምትለው ትሄድበታለህ፣ ሪስክ ትወስዳለህ፣ ትሞክራለህ። ከተሳካ ተሳካ፣ ካልተሳካ ትማርበታለህ። መጨረሻ መድረስ ግን አይቀርም። ሰላማችሁ የወሰደ ችግር ካለ በአገር ደረጃ ሊሆን ይችላል፣ በግል ደረጃ ሊሆን ይችላል። የተፈታተናችሁ ሐሳባችሁ፣ ስሜታችሁ፣ ደስታችሁ፣ ሰላማችሁ፣ ተስፋችሁ የወሰደ ነገር ካለ just be aware of it። እየቀየር ነው እንሄዳለን። በትንሽ እንጀምራለን፣ እያሳደግን እንሄዳለን። እዚህ መጀመሪያ መጥቀስ የምፈልገው ፐርሰፕሽን ማለት የኔ ፐርሰፕሽን፣ የአንቺ ፐርሰፕሽን፣ የዚህ ፐርሰፕሽን፣ የዛ ፐርሰፕሽን አይደለም። ፐርሰፕሽን የሚባለው አሁን ያለ ምን ያክል እንዳለ ታየዋለህ ነው፣ ሳታወሳስብ። አሁን ኪሳራ ስትሆን ፐርሰፕሽንህ ራሱ የኪሳራ ፐርሰፕሽን ነው። ሌላ ሰው ደግሞ ከሀብት ፐርሰፕሽን ሊያዩ ይችላል። ፐርሰፕሽን ማለት ከኪሳራ ፐርሰፕሽን ማየት አይደለም። ሀብት ማለት ከሀብት ፐርሰፕሽን ማየት ማለት አይደለም። ፐርሰፕሽን ማለት እንዳለው ያለው ነገር እንዳለው ታየዋለህ ነው። ችግር ካለ እንዳለ ታየዋለህ። ቅድም ስለ ጤንነት አንስታ ነበር። አሁን እንዳለ ካላየኸው ምን ነው የምትለው? ውይ ጎኔ፣ ልቤ ሊያፍነኝ ነው። አታውቀውም እኮ በሽታው ምን እንደሚያደርግ። ምን ለሆነ መድኃኒት ካልተገኘት በቃ የተሰቃየሁ ልኖር ነው፣ ለሰቃዩ ሞት ነው። እንዳለ ማየት ማለት በህይወት ነው ያለው በአፍንጫ ትንፋሽ አለ። ነገር ግን የሆነ ነገር አሞኛል። ስለዚህ ምንድን ነው የሚያስፈልገው? ሕክምና ነው የሚያስፈልገው? አመጋገብ መቀየር ነው የሚያስፈልገው? ውሃ መጠጣት ነው የሚያስፈልገው? መፍትሄ አለው ማለት የምናውቀው አለ፣ ማናውቀው ደግሞ አለ። እንደዚህ ስታየው ችግሩን እንዳለ ማየት። ገንዘብ ጎደለ፣ ከየት ላመጣ ነው? ምን ለሆን ነው ማለት ስትል ይጠፈጥፍባል። ኦኬ እንደዚህ ማድረግ ፈልጋለሁ፣ ይሄ ገንዘብ ጎድለኛል፣ ስለዚህ ምን ላድርግ? ፐርሰፕሽን ማለት ፖዚቲቭ መሆን አይደለም፣ ኔጌቲቭ መሆን አይደለም፣ ኦፕቲሚስት መሆን አይደለም፣ ፔሲሚስት መሆን አይደለም። እንትን የሚባል አለ አይደለ? አንድ ውሃ ብርጭቆ ግማሿ ፉል ናት፣ ግማሿ ባዶ ናት። እና ኦፕቲሚስት እና ፔሲሚስት ነበሩ። ኦፕቲሚስት መጣና ኢትስ ሃፍ ፉል ግማሽ ሙሉ ነው ይላል። ፔሲሚስት መጣና ኢትስ ሃፍ ኤምፕቲ ግማሽ ባዶ ነው ብሎ ሁለት ይከራከራሉ። ኦፖርቹኒስት መጣና ጠጣው። ያለው ነገር እንዳለው ማየት ነው። ዝም ብለህ ሞቲቬትድ ሆነ ያለው ችግር የለም ማለት አይደለም። ዝም ብለህ ኔጌቲቭ ሆነ ደግሞ የሌለ ችግር መፍጠር አይደለም። ፐርሰፕሽን የሚባለው ያለው ነገር እንዳለው ምን ያክል ታያለህ። ይሄ ማድረግ የምችለው እዚህ ጋር ያለ ድራማ ዳውን ስታደርገው ነው። አሁን እዚህ ጋር ያለ ድራማ እኔ እኮ ተበዳይ ነኝ፣ ይበድሉኛል፣ ሁሌ አይወዱኝም የምትል ከሆነ ከተበዳይን አይን ካየኸው ምንም በደል ያልሆነ በደል ይሆንብሃል፣ ትንሽ በደል የሆነ ትልቅ ይሆንብሃል። ኪሳራ ከሆንክ በቃ ገና ስትጀምሮ ከስራል ድሮፕ ኤቭሪቲንግ እንዳለ በቃ ሰው ሲመጣ እንዳለ ጥሩም አለው መጥፎም አለው እንዳለ። ይሄ ነው ፐርሰፕሽን የሚባለው። ግን ይሄ ፐርሰፕሽን እንድንደርስበት አንዳንድ ኤክሰርሳይሶች እየሰራን እንሄዳለን። የመጀመሪያ የምንሰራው ፐርሰፕሽን ጊዜ ላይ ነው። ማን አለ እዚህ ጊዜ ያጠረው? እኔ ዳዊት ትልቅ ህልም አለኝ፣ ህልሜ ይቻላል፣ ህልሜ ማሳካት ፈልጋለሁ፣ ግን ጊዜ ይበቃኝ
አይደለም ከስራዬ ከትምህርቴ ከሞያዬ ከሙሉ ኃላፊነቴ ጊዜ የበቃኝ አይደለም ለኔ ጊዜ የለኝም ጊዜ ያነሰኝ ነው ጊዜ ያጠረኝ ነው የሚል ሰው እጁን ወደ ላይ። አሁን ፐርሰፕሽናችን ከራሳችን ነው የምናየው ያለ ነው። ከራሳችን ስናየው ቢዚ ነኝ፣ ከራሳችን ስናየው ጊዜ የለኝም፣ ከራሳችን ስናየው ከራሳችን ስንለው ከአእምሯችን ማለት ነው ከፓራዳይማችን ስናየው እኔ ምን ላድርግ ጠዋት ጊዜ የለኝም ቤተሰብ እኔን ይፈልጋል። አሁን አንድ መነጽር አስገብተሃል። አሁን what you want to do is ወጣ ብለን ማየት። አሁን ከመጣችሁ 1 ሰዓት አልፏል። 1 ሰዓት ከጊዜያችን አቃጥለናል ወይ ደግሞ ወደ ሞታችን በ1 ሰዓት ቀርበናል። ስለዚህ የሚያልፈው ያለ ጊዜ ሳይሆን ህይወታችን ነው። ስለዚህ አቅልሎ የሚታይ ነገር አይደለም። ዝም ብለን የራሳችን ወሬ ማመን ከጀመርን ጊዜ የለኝም ልንል እንችላለን። ግን ወጣ ብለን ካየነው እውነቱ ማየት እንችላለን። ሰው ፐርሰፕሽናችን ከምን ልንቀይር ነው? ከሴኩሪቲ ካሜራ። የኛ እይታ ከራሳችን ክሊር አድርጎ ማየት ካልቻለ ዝም ብሎ የሚዘባረቅ ከሆነ ምክንያቱም ፓራዳይም እይታችን ይቋጠረዋል። ብዙ ነገር ነው የሚቋጠረው። ፓራዳይም ጊዜያችን የምንጠቀምበት መንገድ ይቋጠራል። ፓራዳይም ወገባችን የምንጠቀምበት መንገድ ይቋጠራል። ፓራዳይም አእምሯችን የምንጠቀምበት መንገድ ይቋጠራል። ፓራዳይም ከሚቋጠራቸው ነገሮች አንዱ ፐርሰፕሽናችን ይቋጠረዋል። የምናይበት መንገድ ይቋጠረዋል እና ቢዚ ሳትሆን ቢዚ ሆንክ ይመስልሃል። ስለዚህ ይሄ ግልጽ ለማድረግ ምን እናደርጋለን? ፐርሰፕሽናችን ነቅለዋልና የት ጋር እንገጥማለን? ሴኩሪቲ ካሜራ። እዚህ ቤት ሴኩሪቲ ካሜራዎች አሉ። ራስህን ከምን ታያለህ? ከሴኩሪቲ ካሜራ። ለምሳሌ ሴኩሪቲ ካሜራ ፋይሉ ብናወጣውና እዛ ላይ አምጥተን ብንከፍተው አሁን አንድ ሰው እንዴት ነው የምትቀመጠው ተብሎ ሲጠይቅ እንደዚህ ብዬ ነው የምትቀመጠው ብሎ ነው የሚያስበው። ግን እንዴት ብሎ ነው የሚቀመጠው? አንተ ስለ ራስህ የምታየው ነገር አለ፣ እውነታው ደግሞ አለ። አሁን እውነታው ስትደርስበት የት እንዳለህ ታውቃለህ። ስኬት ማለት መጀመሪያ የት እንዳለህ ማወቅ ነው። ከዛ የት መሄድ እንደምትፈልግ መወሰን ካለህበት ተነስተህ ወደምትፈልገው ያስማማል አይስማማንም። አሁን ግን ስለ ወገብ አይደለም ማወራው ያለው ስለ ጊዜ ነው። ቢዚ ነኝ ትላለህ። ሴኩሪቲ ካሜራ ብንገጥም 24 ሰዓት የሚከተልህ፣ ስተኛም የሚከተልህ፣ ስትነሳም የሚከተልህ፣ ቢሮ ስትሄድም የሚከተልህ 24 ሰዓት የሚከተለን ሴኩሪቲ ካሜራ ብንገጥም ግጠሙ እና ራሳችሁ ተመልከቷት። ከመች እስከመች? ከጧት እስከ ማታ 24 ሰዓት። አሁን አሻሽል ቀይር አይደለም፣ ብቻ ያለው ነገር እንዳለው ማየት። እኔ ቢዚ ነኝ ብለህ ታስባለህ። የእውነት ቢዚ ነህ? ምን ያክል ነህ ቢዚ? የት ነው የምትውለው? ምንድን ነው የምታደርገው? ምንድን ነው የምታሳካው? ምንድን ነው የምትሞክረው? ምክንያቱ ፓራዳይምህ አንተን ወክሎ ማሰብ ከጀመረ ያ ፓራዳይም የሆነ ሀሳብ ያሳምንሃል፣ የተደጋገመልህ ሀሳብ ያሳምንሃል። ጊዜ የለኝም እውነት። ስለዚህ ራሳችሁ ሴኩሪቲ ካሜራ ግጠሙላትና ተመልሳችሁ አሁን ወረቀትና እስክሪብቶ ይዛችሁ ከጧት እስከ ማታ ውላችሁን እዩት። ከትናንት ማታ ጀምሮ እስከ ዛሬ ድረስ ትናንት ማታ የት ነበርክ? ስንት ሰዓት ቤት ገባህ? ቤት ከገባህ በኋላ ምንድን ነው ያደረግከው? ስንት ሰዓት ተኛሁ? ስንት ሰዓት ተነሳሁ? ከተነሳሁ ቀኔ እንደማስበው በጸሎትና በምስጋና ረጋ ብዬ ነው የጀመርኩት ወይስ በሶሻል ሚዲያ ነው የጀመርኩት? ስንት ሰዓት ቁርስ በላሁ? ስንት ሰዓት ከቤት ወጣሁ? ስንት ሰዓት ቢሮ ደረስኩ? ቢሮ ከደረስኩ በኋላ ምን አደረግኩ? አሁን ፍርድ አይደለም፣ ኩነኔ አይደለም፣ ልክ ነው ልክ አይደለም አይደለም። ጀስት እውነታውን ማወቅ። ፐርሰፕሽን ማለት ማሻሻል አይደለም፣ ያለው እንዳለው ማየት። ያለው እንዳለው ማየት ስትችል ማሻሻል ትችላለህ። ያለው እንዳለው ማታየው ከሆነ ተረጓጉመህ የምታየው ከሆነ የት እንዳለህም ጭራሽ አታውቅም። ቢዚ ሳትሆን ቢዚ ነኝ የምትል ከሆነ ቢዚ ያለህ ቢዚ አይደለሁም የምትል ከሆነ you're not going to find it. So take a minute. ትናንት ከዚህ ሰዓት ጀምሮ እስከ አሁን በዚህ ሰዓት ውላችሁ እንዴት እንደሚመስል እቺ ብቻ ቼክ አድርጉልኝ እና ምን ያክል ቢዚ ናቸው? እንደማስበው ቢዚ ነኝ ወይ? ቼክ። ሌላ እይታችን መቀየር የምንችለው ከልጅነታችን ነው። ታስታውሳላችሁ? እንደዚህ እብድ ያላችሁ በዚህ እድሜ ስንሆን ምን ነው የምትፈልገው? የሆነ ፕሌይ አይደለ? እቺ ህይወት እንደ ፕሌይ ካየሃት ማለት ነው። ማንኛውም ስራ ምናምን እንደ ጌም ካየኸው የጌም ደስ የሚለው ነገር ምንድነው? when you get into a game ለማሸነፍ ነው ብትሄድ፣ ብትሸነፍ ደግሞ ችግር የለው። ግን ጌም እንደዚህ በግማሽ ልብህ ጌም አትጫወትም። ሙሉ ልብህ ነው ጌም የምትጫወተው። እዚህ ክላስ በግማሽ ልብህ ልትመጣ ትችላለህ። ጌም ግን በግማሽ ልብህ ከመጣ አታሸንፍም።
እቺ ህይወት እንደምትወዳት ጌም ካደረካት ግጥም አድርገህ ትጫወታለህ። ጌም ላይ ለማሸነፍ ነው የምትሰራው፣ ለመሸነፍ አይደለም የምትሰራው። ግን ከተሸነፍክም ችግር የለው ማለት ትማርበታለህ፣ ትቀጥላለህ። ህፃን ልጅ እንደዚህ ነው። በቃ ላይፍ እንደ ጌም ነው። ቤት ሲሆን የሚጫወትበት መንገድ ይፈልጋል። ውጭ ቢሄድ የሚጫወትበት። ልጆች ሆናችሁ ኳስ ለመጫወት ትሄዱ ታስታውሳላችሁ። ይደክማችኋል፣ ይርባችኋል። መሽቶ ተጎትታችሁ እስከምትገቡ ድረስ ጨዋታው መቀጠል ነው የምፈልገው አይደለ? ማለት የህፃን ልጅ ምንድን ነው በቃ ድካም አይዘውም፣ ረሃብ አይዘውም፣ ምንም አይዘውም። ሁሌ ጆይፉል ነው። አባቱ እናት መጥቶ ጠፍ ያደርጉታል፣ ያለቅሳል፣ ግን ወደ ጆይፉልነሱ ይመለሳል አይደለ? አሁን አንድ ሰው ማማረር ስለለመደ በመከራ ነው ወደ ጆይፉል የምታስገባው። ህፃን ልጅ እንዲያኮርፍ ነው መስራት ያለብህ። አሁን ያለ ትልቅ ሰው እንዲደሰት ነው መስራት ያለብህ። ማለት ህፃን ልጅ ምን ጣጣለው? እሱም የራሱ ይሸዋለሁ አይደለ? ህፃን ልጅ ሆነ መጫወት ትፈልጋለህ፣ ይከለክልሃል። ማጥናት አትፈልግም፣ ማጥናት ትባላለህ። መስራት አትፈልግም፣ ስራ ትባላለህ። ማለት ወላጆች በፈለጉበት ሰዓት ወጥተው ይመጣሉ፣ አንተ ግን አይፈቅድልህም። ብዙ ህግ ነው ያለ። ማለት ህፃን ልጅም ማማረር ከፈለገ የሚያማርርበት ጉዳይ አለው፣ ምክንያቱም ነፃነት የለውም። ማን ነው ነፃነት ያለው? አንቺ ወይስ ልጅሽ? በኃላፊነት ደረጃ አሁን ቁም ነገሩ ከልጃችሁ ጋር መወዳደር አይደለም። ልጅ ያለን ከሁሉ በዛ ሰዓት የነበሩ ቻሌንጆች በቃ ሁሌ ደስተኛ የምንሆን ከነበረ አሁን እድሜ የጨመረን ማቹር ያደረግን ስንመጣ ያ ደስታ መጨመር ነው ያለበት እንጂ መቀነስ የለበትም። ለምን ነው የሚቀንሰው? በቃ ፐርሰፕሽናችን እየተበላሸ ይመጣል። ጫናዎች ይመጣሉ፣ የሆኑ ፈተናዎች ይመጣሉና እነዛ ፈተናዎች እንጠጣቸዋለን። በህይወታችን ያስብነው ነገር አይሳካምና ያልተሳካን ተሸክመነው ስንመጣ እዚህ ጋር ይበጠብጠዋል። እና እዚህ ጋር ህይወት ግጥም አድርገህ እንዳትኖረው ስንት ድራማና ታሪክ ነው ያለ። አሁን ምንድነው ወደ ህፃን ልጅነትን መመለስ? እንዴት አድርገህ ነው የህፃን ልጅ ፐርሰፕሽን ማግኘት የምችለው? አሁን የህፃን ልጅ ፐርሰፕሽን ከመቀየር በፊት ብዙ ሀሳብ ሊውጥህ ይችላል። ምን ልሆን ነው? ምን ላደርግ ነው? እኔ ጨነቀኝ እኮ፣ ከፋኝ፣ ደስታዬ ጠፋ፣ ተሰረቀ፣ ናንሰንስ ሊመጣ ይችላል። ግን what you can do is ቁጭ ማለት ትችላላችሁ። ከማን ጋር ነው ቁጭ የምትሉ? ከራሳችሁ ልጅ ጋር። የወለዳችሁት ልጅ ማለት አይደለም፣ እነሱ እንዳታስቸግሩ። አሁን ምንድነው ጎበዝ የሆነ መካሪ፣ ጎበዝ ከሆነ ደጋፊ ካገኘህ ያ ሰውዬ ይደግፋል አይደለ? አሁን ጎበዝ የሚደግፍህ ሰው ከሌለ ራስህን የምትደገፍበት መንገድ መፍጠር ነው። ችግሩ በራስህ እይታ መፍታት ካልቻልክ ሌላ እይታዎች መጠቀም ነው። ስለዚህ ምን ልታደርጉ ፈልጋለሁ? ከማን ጋር ቁጭ ስላላችሁ? ከራሳችሁ ህፃን ልጅ። እናንተ ህፃን ልጅ በነበራችሁበት 4 ዓመት ምች ነው ማትያዝ የነበርከው። የሆነ ሰዓት የሆነ ነገር ደርሶብህ ሊሆን ይችላል። የሆነ ሰዓት ልብህ የተጎዳበት ሰዓት ሊኖር ይችላል። የሆነ ሰዓት የፈረሰ ማንነት ተሸክመህ ልትሆን ይችላለህ። ከዛ በፊት ግን የሆነ ጆይፉል ሞመንት ነበረች አይደለ? አሁን እሷን ፈልጋችሁ ያቺ ጆይፉል ሞመንት ፈልጋችሁ አገኙልኝ። ያቺ ያለው always joyful wants to play boom 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 አለች የለችም? ያ ልጅ አውሩት ነው ብላችሁ ያለው። ያ ልጅ ምን እንደሚፈልገው ነበር? ምን እንደሚመኘው? ምን አይነት ሰው ያ ህፃን ልጅ ያለ ምን አይነት ሰው መሆን ትፈልግ ነበር? ምን አይነት ህይወት መኖር ትፈልግ ነበር? በጭንቀት የተሞላ በትንሽ ነገር የሚያማርር የሚያለቃቅስ፣ ወይስ በቃ ብርሃን የሆነ ምን አይነት ሰው ነው? በዛ እድሜ ምን ትመኝ ነበር? ልመኝ ብለህ አይደለም የምትመኘው፣ ላልም ብለህ አይደለም የምታልመው። በቃ you get inspired። ወይ በልጅነትህ የሆኑ ሰዎች ታያለህ፣ በሙቪ ታያለህ፣ ወይ በቤተሰቦች ታያለህና ሳድግ እንደዚህ ነው መሆነው የምፈልገው። ናንሰንስ ሊሆን ይችላል። ወንድሜ 1 ሳንቲም አገኘና ደስ አለው። ለማማ ባባ መጥቶ ምናምን እቺ ሳንቲም ካራሜል ገዛለሁ፣ ሳድግ ደግሞ ሄሊኮፕተር ገዛለሁ። just joyful ማለት አሁን ሰው ሄሊኮፕተር ይዞም ጆይፉል ላይሆን ይችላል። የህፃን ልጅ ግን በዛ ሳንቲም ጆይፉል አይደለ? ለዛ ጆይፉል የሆነ ሰውዬ አናግሩት። ቁጭ ብላችሁ አሁን ህፃን ልጅ ስናገኝ እኛ ነው መምከር የምንፈልገው። አንተ ጥረፍ ምናምን ብለን ነው የምንፈልገው፣ ግን እኛ ነው መመከር ያለብን። ምክንያቱም እዚህ ህይወት ይሄ ሁሉ የምንሮጠው ለምንድን ነው? ትምህርት ቤት የምንሄደው፣ የምንመረማረው፣ አንደኛ የምንሆነው፣ የምንመረቀው ምንድን ነው? ደስ የሚል ህይወት መኖር ስለምፈልግ ነው አይደለ? ውጭ ሀገር የምንሄደው፣ ሀገር ውስጥ የምንመለሰው፣ በመንግስት ሁሉ ሞባይል የምንገዛው ደስ የሚል ህይወት እንድንኖር ነው። ህፃን ልጅ እያለን ማድረግ እንችል ነበር። አሁን የተጫነብን ስንመጣ የህፃን ልጅ ይጠፋል፣ የሆነ ሽማግሌ ይገባል። ህፃን ልጅ ነው ለሽማግሌ ማማከር ያለበት ወይ ሽማግሌ ነው ህፃን ልጅ ማማከር ያለበት? ስለዚህ እሱ ነው የምላለሁ። ሌላ ልጅ ሄዳችሁ አትበጥብጡ፣ ግን ከራሳችሁ ህፃን ልጅ ጋር ተቀመጡ እና just have a conversation።
እዩት መጀመሪያ እዩት ያ ልጅ ምን ይፈልግ ነበር? ዝም ብሎ ስልቹ የፈረሰ የተዳከመ ለሁሉ ሰው ድካም የሆነ ሰው እንዲሆን ነው የሚፈልግ የነበረው ወይስ ብርሃን የሆነ ደስታ የሆነ ጨዋታ የሆነ ምን ነበር? ሳድግ ምን ሆናለሁ ነው የሚለው የነበረ? አውሩት። አሁን የት እንደደረሳችሁ አውሩትና ይምከራችሁ። ምን እንደሚላችሁ ስሙት። ስለዚህ just talk to your child። ስለዚህ ደስተኛ ልጅ ያጣነው መች ሊሆን ይችላል? የሆነ ትምህርት ሲሰጠን ሊሆን ይችላል። የሆነ ትምህርት ቤት ስንሄድ ሊሆን ይችላል። ሁሉ ነገር ጥቅም አለው። ትምህርት ቤት የራሱ ጥቅም አለው። ግን 10 የሚሄድ ሳትፈልግ የጨቀጨቁ ሲወስዱ እዛ ላይ አጣው ልትሆን ይችላል። ወይ አስተማሪ ቀጥቅጣው አጥቶ ሊሆን ይችላል። ወይ ወላጆች እንደዚህ አይባልም አንቺ ነሽ አንቺ ምናምን somewhere extract ተደርጎ ወጥቶ ሊሆን ይችላል። ወይ የሆነ ቢዝነስ ትሞክራለህ አልተሳካም። ወይ በአገሪቱ እምነት ታደርጋለህ ወይ በመንግስት እምነት ታደርጋለህ ሳይሆን ይቀራሉ። ቀስ በቀስ ተጨራርፎ ያ ሰው ይጠፍቷል። አሁን ምንድነው ቀርፎ ወደዛ ህፃን ልጅ መመለስ ነው። ምክንያቱም ያ ህፃን ልጅ ምንም ቢያገኝ ምንም ደስተኛ ነበር። አሁን ደግሞ ምን እንደምፈልገው ቢዝነስ መክፈት የምትፈልገው ለምንድን ነው? ሞር ደስተኛ መሆን ስለምትፈልግ ነው። ግን አእምሮ እንዴት እንደምትጠቀምበት ስለማታውቅ ያ ሞር ደስተኛ ሊያደርግህ የጀመርከው ነገር የጭንቅህ ምንጭ ይሆናል። ይሄ ቁም ነገር ቢቀር አይሻልም? አሁን በምትሰሪበት ያለሽ መስሪያ ቤት እንደዚህ ባልሆን ኖሮ እንደዚህ ቢሆን ኖሮ እያለ ከመሄድ አሁን ያለው ስራ ደስ ያለ ከሰራው ደስ ብለህ ከወጣ ደስ ብለህ ከተመለስክ የእሷ ጥያቄ ይመለሳል። የእሷ ጥያቄ ምንድን ነው የነበረ? የሷ ጥያቄ አሁን የመንግስት ሰራተኛን ከዚህ ውጪ ምንም ማድረግ እንደምችል አላውቅም፣ ስለዚህ ተናድጃለሁ አኩርፌያለሁ ነው። ቁስል ትላለህ በዚህ መንገድ። ግን ተይ ሁሉ ቁም ነገር ምናምን ሀብት ተይውና ዋናው መጨረሻ የምፈልገው ደስተኛ መሆን ነው አይደለ? ደስታ ከውጭ የሚመጣ ሳይሆን ከየት የሚመጣ ነው? ከውስጥ። ራሳችን ልንሸውት እንችላለን። ሽሮ ቤት ስከፍት እደሰታለሁ ብለን ልንሸውት እንችላለን አይደለም? ሽሮ ቤት ከፍተህም ላትደሰት ትችላለህ። አሁን ያለ ችግር አልቆም ላትደሰት ትችላለህ። ምክንያቱ ደስታ የት ነው ያለው? እዚህ ነው ያለ። ለወደፊት የሚገኝ ነገር አይደለም። ስለዚህ አሁን ደስ ብሎሽ ከገባሽ ደስ ብሎሽ ከተኛሽ ጠዋት ተነስተሽ መሆን ያለብሽ ከሆነሽ እዛ መንግስት መስሪያ ቤት መስራት ያለብሽ ሁሉ እንደ ህፃን ልጅ ደስ ብሎሽ ከሰራሽ ይታይሻል። ምን የምትፈልጊው ያለሽ ማለት ለፈረሰ ሰው የሚፈርስበት ነው የሚታየው፣ ለጠነከረ ሰው የሚጠነክርበት ይታየዋል። ይጋደት when you're joyful ይታያል። ስትደሰት የምትደሰትበት ይታያል። ስታመሰግን የምታመሰግንበት ይጨመርልሃል። ስታለቃቅስ የምታለቃቅስበት ይጨመርልሃል። ስታማርር የምታማርበት ይጨመርልሃል። የትኛው ነው የኔ ምርጫ? So that's number 1. Number 2 የሆነ ሰዓት እንዴት እንደምታሳኩት አታውቁም ነበር፣ ግን አሳክታችሁ ታውቃላችሁ? አታውቁም። አሁን የሆነ ችግር ስለገጠመ አኩርፈህ ልትሆን ይችላል። ግን ችግር መጀመሪያ ዛሬ አይደለም። ዛሬ ካለ ችግር የባሰ ችግር ብቻህን አሳልፈህ ልትሆን ይችላል። ከቤተሰብ ጋር አሳልፈህ ልትሆን ይችላል። በሀገር ደረጃ አሳልፈህ ልትሆን ይችላል። አንዳንዶቻችሁ ከጦርነት ቦታ የመጣችሁ አላችሁ። ያ ችግርም አልፈዋል አይደለ? ያ ፈተናም አልፈዋል። በገንዘብ ተፈትናችሁ በቤተሰብ ተፈትናችሁ ልትሆኑ ይችላላችሁ። የባሰ መከራ አጋጥማችሁ አልፋችሁ ልትሆኑ ይችላላችሁ አይደለ? ግን ተረስተዋል። ግን ያ ችግር እያለ የዓለም መጨረሻ መስሎን ነበር። አለፈ አይደለ? አሁን ያለ ሲያልፈላ አያልፍም። ፐርሰፕሽናችን እዚህ ጋር ከታሰረ ከዚህ ማያልፍ ሊመስለን ይችላል። ግን አሁን ያለ ችግርም ያልፋል። እንደ ታሪክ ታወራበታለህ። ዋው የሆነ ጊዜ እኮ እንደዚህ አጋጥሞኝ ነበር እና እንደዚህ አድርጌ አለፍኩት፣ አላፈረሰኝም፣ አልሰበረኝም። የሆነ ሰዓት ታወራበታለህ። ግን አሁን የፈለግኩ የዛኛ ሰውዬ ፐርሰፕሽን ነው የፈለግኩ። የሆነ ሰዓት መታመት አይደረክበት ሰዓት አለ። የሆነ ሰዓት ተአምርስ መታመት አይደረክበት ሰዓት አለ አይደለ? ያ ልጅ ብናወራውስ? ያ ልጅ ሄደን ብናወራ ምን ይለን ይሆን? እኔ አሁን የ5 ሚሊዮን የከሰርኩበት አማርኛ ማልችልበት ሰዓት ያ ሰው ያወራዋለሁ እና እንደዚህ ችግር ገጠመ ስለ ይስቃል፣ ቀልደኛ ይለኛል። ማለት ያ ሰውዬ ያ መስዋዕትነት ስለከፈለ ነው እኔ እዚህ መድረስ የቻልኩ። አሁን እሱ ስታወራ አሁን ያለ ችግር ትንቀዋለህ እንዴ? በዚህ ነው እንዲያወራ ነው። በትምህርት ቤት ሊሆን ይችላል። ሜይቢ ሰነፍ ተማሪ ነበርክ። የሆነ ሰዓት ግን አባት ወይ እናት ሲያዝኑብህ በቃ ጎበዝ ተማሪ ይቀይራለሁ ብለህ ተመረቀህ ሊሆን ይችላል። ሁሉ ሰው የየራሱ ስኬት አለ። ብትፈትሽ በውስጥ ህፃን ልጁ ብቻ ሳይሆን የሆነ አሸናፊ ሰው አለ። መሸነፍ የበቃበትና ማሸነፍ የጀመረ አለ የለም? አውራልኝ። እሱ ቁጭ ብለህ አውራው፣ ይምከርህ። just take time። ዛሬ ሄዳችሁ in your perception ማን ተመጣላችሁ? የሆነ በህይወቴ አሸናፊ የሆንኩበት ሰዓት አለ። ያ ሰውዬ ምንም አይዘው፣ ያ ሰውዬ ማንም አያቆመው፣ ያ ሰውዬ ምንም ቢመጣ ምንም ደርምሶ ይሄዳል። ሌላ ሰው ደግሞ አይደለም እኔ ነኝ።
ከተወሰነ ዓመት በፊት ያ ሰውዬ ስታወሩት እንዴ አሁን ምን ሆኜ ነው ማማረው የነበርኩ አሁን ምን ሆኜ ነው ማለቃቅሽ let's go አሁን በዛ ኤነርጂ ስትከተል ይመጣልሃል ሐሳብ አሁን ያልመጣልህ ሐሳብ ከዛ ሰውዬ ጋር ስትመካከር ይመጣልሃል ምን አድርጎ ያለን ምንድነው እኔ በመክራችሁ ከሰማሁት ነው መክራችሁ እዚህ ጋር የሆነ ጥያቄ ትጠይቁኛላችሁ ከላይ የሰማሁት ከላይ ነው የምሰጣችሁ ችግሩ ግን ጥልቅ የሆነ እናንተ ነው የምታውቁት መፍትሄው ደግሞ ለእናንተ ነው ችግሩ የተሰጠኝ ለኔ የተሰጠው መፍትሄ ደግሞ ማን ነው እኔ ጋር ስለዚህ ደስታ የከሰረቀው ወደ ህፃን ልጅ መሄድ ነው ህፃን ልጅ በምን ነው የሚደሰተው የነበረ በቃ ባለው ስለዚህ ባለ ተደሰት የመንግስት ሰራተኛ ነህ ባለ ተደሰት የራስህ ድርጅት አለ ባለ ተደሰት አትርፈሃል ባለ ተደሰት ከስራሃል ባለ ተደሰት ምንም ነገር ባይኖር ዋናው አለ ምንድነው እሱ ህይወት በህይወት ነው ያለው ትናንት በሞት ኖሮ የሁሉ ናንሰንስ ትርጉም አይኖርም ነው እኔ ትናንት በሞት ኖሮ እዚህ መጣችሁ መቃብሬ ላይ መጣችሁ ዳዊት 37ኛ አባችን መዘገባለን ብትል ይነሳል አልነሳም በቃ ያለች እቺ ህይወት ናት እቺ ህይወት ስላለች ብትከስር ደስ ይላል ባትከስር ደስ ይላል ሁሉ ነገር ትርጉም የሚያደርገው በህይወት ስላለን ነው አይደል we're alive so we can change perception and see the reality ስለዚህ የሆነ ያሸናፊ ነበራችበት ሰዓት ሄዳችሁ አውሩት alright ሶስተኛ አንዳንዴ አንድ ችግር ሲበዛባችሁ ሲያስከፋችሁ ከአቅማችሁ በላይ ሆኖ ሲመስላችሁ የሆነ ሰዓት የመከራችሁ ሰው አለ የሆነ የምታደንቁት ሰው አለ ያ ሰውዬ ሲመክራችሁ ሁሌ ጥሩ ምክር ነው የሚመክራችሁ ሁሌ መፍትሄ ነው የሚሰጣችሁ ማለት እሱ ጋር ስትሄዱ ታውቃላችሁ ለቅሷችሁ አስቀምጣችሁ ማመራሮቻችሁ አስቀምጣችሁ እኛ አስቀምጣችሁ ነው የምትመለሱ እውነት ውሸት ይህ ሰውዬ በሐሳባችሁ አክሰስ ማድረግ ትችላላችሁ ዛሬ ቁጭ ብለህ ከማን ጋር ቁጭ ትላለህ ከዛ የምታደንቀው ሰውዬ ከልጅነት ጀምሮ ያሳደገ የመከረ የጠቀመ ሰው አለ አይደለ you can sit and tell him በአእምሮ ማለት ነው በአእምሮ በኋላ አንድ ኤክሰርሳይዝ አሳያችኋለሁ ጠረጴዛ አለ መሃል ላይ በዚህ አንድ ወንበር አለ በዚህ አንድ ወንበር አለ በዚህ ጋር ሆነን ጠያቂ ሆነን ማለት ነው ጥያቄያችን እንጽፋለን ምን ብለን ያለን ችግር መፍታት የፈለግነው ችግር እዚህ ጋር በግልጽ እንጽፋለን ችግሩ እዚህ ጋር ስንጽፈው አንድ የምንጠይቀው ጥያቄ አሁን የሚረብሽኝ ያለ ችግር እዚህ ወረቀት ላይ ሰፍሯል ወይስ አእምሮዬ ውስጥ ነው ምክንያቱም አእምሮዬ የቀረ ካለ መውጣት አለበት እዚህ ጋር ስለዚህ እዚህ ቀይ ወረቀት ላይ ጽፈዋለሁ ይሄ ቀይ ወረቀት እንደተለመደው አቃጥለዋለሁ በዛ በኩል ሆናለሁ አረንጓዴ ወረቀት ይዛለሁና ያ ማደንቀው ሰውዬ ምን ብሎ ይመክረኝ ነበር ይሲ አእምሮአችን ስዊች ስናደርገው ችግሩ ስዊች ነው የሚያደርገው ይሲ አእምሮአችን ለረጅም ጊዜ ስለ ችግሩ እንዴት ምን ልሆን ነው ምናምን ከቆየበት ያስራሃልና ከሱ ውጭ አይታየም የራስ ሐሳብ የራስ እስር ቤት ይሆናል የራስ ፓራዳይም ይሆናል ከሱ ውጭ አይታየም ዓለም ሙሉ የጨለመች ይመስላል እቺ መሬት ሙሉ የተሸከምክ ይመስላል ነው it's just የሆነ ሐሳቦች አሉ ደስ የሚለው ስቲል በህይወት ነው ያለው በአፍንጫ ትንፋሽ አለ ዛሬ ከጀመርክ የት መድረስ ይችላል ፈጣሪ ብቻ ነው የሚያውቀው ስለዚህ በዛ በኩል ሆነ ከዛ የሚመክርህ ሰውዬ ትሰማለህ የመጣልህ ሐሳብ ትጽፋለህ ከዛ ደግሞ ኔክስት ስቴፕ ደግሞ ኦኬ ከዚህ ምክር ምን መጠቀም እችላለሁ ብቻህን ራስህን ፊክስ ታድርጋታለህ are we clear ከሙቪ ሐሳብ መውሰድ ይችላል አንዳንድ ሙቪዎች አሉ ያ ሙቪ 10 ጊዜ ብታየው ማትጠግበው አሉ የሉ በጣም ኢንስፓየር የሚያደርጉ አሉ ያ ሙቪ ለ11ኛ ጊዜ ብታየው በቃ እዛ ያለ አክተር በድጋሚ ኢንስፓየር ያደርጋል እና ከዛ ሰው የመቀመጥ ይችላል እንዴት ነው ይሄ ሁሉ የፈተኑብህ ይሄ ሁሉ እየደረሰብህ እጅህን ማትሰጠው ተስፋ you can take an idea ሐሳብ ትወስዳለህ ትጽፈዋለህ ከዛ ይሄ እንዴት ልጠቀምበት እችላለሁ ያሉት 100% ትወስደዋለህ ማለት አይደለም ምክንያቱም ማይሆነ ሐሳቦችም እዛ ሊመጡ ይችላሉ ማይጠቅሙ ሐሳቦች ሊመጡ ይችላሉ ግን ይሄ ሐሳብ እንዴት ልጠቀምበት እችላለሁ ይሄ ነው ማሰብ የሚባለው አሁን እይታዬ ከማን እየቀየርኩ ነው ከህፃን ልጅነቴ የሆነ ካሸነፍኩበት ሰዓት ከማደንቀው ሰው ከመከረኝ ሰው በዓለማችን ታሪክ ከሰሩ ሰዎች ከአክተርስ ማይክል ስኮፊልድ ፕሪዝን ብሬክ ደስ ይለኛል የሆነ ጊዜ ፕሪዝን ብሬክ እያየሁ ነበርኩ በየሳምንቱና ፕሪዝን ብሬክ ማይክል ስኮፊልድ የትኛው እስር ቤት ካስገባው መውጫ ነው የሚፈልገው ሌላ ሁሉ ሰው ታስሮ እያለ እሱ ሁሌ የሆነች ሙዚቃ አለች አይደል እዛ ጋር ብሎ መውጫ ነው የሚያየው ስለዚህ ከማንኛውም ችግር መውጫ ይታያል ፕሪዝን ብሬክ ስታይ የሆነ በቃ ፈተህ ውጣ ነው የሚመጣልህ you get inspired
ኦኬ። ስለዚህ የብረትና አጥር እስር ቤት አለ፣ የአእምሮ እስር ቤት አለ። ብጥስ አድርገህ ትወጣለህ። ቦብ ፕሮክተር በጣም ነው የማደንቀው። ስለዚህ ይሄ ችግር ቦብ ፕሮክተር ቢያጋጥመው እንዴት ያየው ነበር? እንዴት ይፈታው ነበር? እናንተ ደግሞ የምታደንቁ ሰው ይፈልጉ። የምታደንቁ ሰው አለ አይደለ? የምታደንቁ ሰው ከጠፋ ልትል ቤት ኔጌቲቭ ሆነናል። ስለዚህ የምናደንቀው ሰው እየፈለግን ስንሄድ አሁን ዛሬ ማታ ማግኘት ትችላላችሁ። ኢንስፓየር የሚያደርጋችሁ ሰው እሱን ስታይት መፍትሄ እያያችሁ ትመጣላችሁ። አሁን አንዳንድ ሶሻል ሚዲያዎች ምናምን በቃ እነዚህ ፖዚቲቭ የሆኑ እንትን የምታደንቃቸው ሰዎች እየበዙ ይሄዳሉ። የምታያቸው ሶሻል ሚዲያዎች ሁሌ ትችት ምናምን ከሆነ እያፈረሱ ነው የሚሄዱ። ስለዚህ የምታደንቃቸው ሰዎች መፈለግ ይሄ ነው ቆንጆ። ሰዎች ማድነቅ ስንጀምር ለእኛም መጽናናት ነው የሚሆነው። ሌላ ማየት የምንችለው የዛሬ የተወሰነ ዓመት አርጅተን ልጆቻችን ብቻ ሳይሆን የልጆቻችን ልጆች ህይወት አይተን ከዚህ ዓለም ልንሄድ ስንል ወይ ታመን አልጋ ስንይዝ የልጅህ ልጅ የሆነ ጥያቄ ያላት ትልቅ ህልም አላት። ህልማ እንደሚቻል ታውቃለች። ለራሷ፣ ለቤተሰቧ፣ ለሀገሯ መትረፍ ትፈልጋለች። ግን ጨንቋታል። ህይወት አስጨንቃታል። የሀገሪቷ ሁኔታ አስጨንቋታል። የዓለም ሁኔታ ከፍቷታል። እና እቺ ትልቅ ህልም ያላት ለዓለም መትረፍ የምችል ልጅ ልትወድቅ ነው፣ ልትፈርስ ነው፣ እጇ ልትሰጥ ነው። እና እኔ ያልኩት ብላት አትሰማኝም፣ የመከርኩት በመክራት ምንም አትሰማኝም። አንተ ግን ልሰማ ትችላለች። ምክንያቱም አንተም በከባድ ሰዓት አልፈሃል። በእናንተ ጊዜ በሀገራችሁ ከባድ ኑሮ ውድነት ነበረ፣ የተለያዩ ችግሮች ነበሩ። በግልህ ደግሞ ብዙ ችግሮች ነበረ እና በልጅነት የነገርከኝ እኔ አልረሳውም፣ እባክህ ንገራት ብትባል እና ልጅቷ ታሪክህ ብቻ ከነገርካት ተጽናንታ ብትሄድ ደስ ይላል አይልም? በርትታ ብትሄድ ደስ ይላል አይልም? ለህይወት ዘመኗ ሙሉ ስንቅ አግኝታ ብትሄድ ደስ ይላል አይልም? ስለዚህ ያ ሰው ያውራው። ምክንያቱም ሁላችን ልንሄድ ነው። ሁላችን በዚህ ሆነ በዛ ሆነ እንሄዳለን። ስንሄድ አልጋ ላይ ልንተኛ እንችላለን፣ እድለኛ ከሆነ በድንገትም ልንሄድ እንችላለን። በዚህ ሆነ በዛ መሄዳችን አይቀርም። ስንሄድ ምን አስቀምጠን እንሄዳለን ነው። ለልጆቻችሁ ልጆች መጥተው ሲጠይቋችሁ አዎ ልጄ እኔም አንድ ጊዜ ተፈትኜ ነበር፣ ከብዶኝ ነበር፣ በሀገሪቷ የነበረ ችግርም አስጨንቆኝ ነበር፣ በጤንነትም አሞኝ ነበር፣ ከአንዳንድ ሰዎችም የተግባባሁ አልነበረኩም። ከዛ ግን ወደ ራሴ ተመለስኩ። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ፣ ቤተሰቤ እንዲቀየር እኔ ነው መቀየር ያለብኝ፣ አገሬ እንድትቀየር እኔ ነው መቀየር ያለብኝ ብዬ ወደ ራሴ ተመለስኩና ራሴን ሙሉ በሙሉ በመቀየር ይኸው ህይወቴ ተቀይሯል፣ ቤተሰቤ ተቀይሯል፣ በአገሬም ትልቅ ስራዎች ሰርቻለሁ ብለን ብናወራ ነው የሚሻለው። አዎ እኔም እንዳንቺ ጨንቆኝ ነበር፣ አገሪቷ ችግር ነበረባት በዛ ሰዓት። የትኛው ታሪክ ነው ማውራት የምትፈልገው? ጻፈው። ስለዚህ ከዛ ሰውዬ ጋር መቀመጥ ትችላለህ። ምን ብዬ ነው ማውራት የምፈልገው? መሄድ አይቀርም። ከመሄደ በፊት ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። ግን ገራሚ ህይወት መኖር እንችላለን። የሆነ ሰዓት እንቀበራለን። ስለዚህ ህይወታችን ከዚህ መቃብርም ማየት እንችላለን። በእርግጥ ሁሉ ሰው ሲሞት ጥሩ ነው ሰው ነው አይደለ? ማንኛውም ሰው ከሞተ ጥሩ ሰው ነው የሚባለው። የሆነ ሰዎች ለቅሶ ሄዱና በጣም ያስቸገራቸው ሰው ነው፣ በተንኮል ምናምን በጣም ያስቸገራቸው ሰው ነው እና ሊጠይቁ ሄዱ እና ቁጭ ብሎ እንትን ነው ይሉንታ ነው ሄዱ እንጂ መሄድ አልፈለጉም ነበር። እዛ ቁጭ ብሎ አጠገባቸው ሲዋይ መላክ ነበር፣ ጥሩ ሰው ነበረ፣ በጣም ለሰው የሚወድ ለሀገሩ የሚተርፍ የሚገርም ሰው ነበረ ሲሉ ቀብር ተሳስተን ነው ይቅርታ ብለው ሄዱ። ከሞተ ሁሉ ሰው ጥሩ ነው። አሁን እንደሱ አይነት ጥሩ ሳይሆን ለራሱ የሆነ ለቤተሰቡ የሆነ ብርሃን የሆነ ሰላም የሆነ ሰው መሆን ፈልጋለን። ታይም ማለት ከመቃብርህ ማውራት ይቻላል። ሲሄድ ምን አስቀምጬ ነው የምሄደው? ኖ ምን መሰለ ማለት እኔ እኮ እንደዚህ ስለከሰርኩ ነው። ኦኬ መብትህ ነው። በዚህ ህይወት ብዙ ነገሮች ትሞክራለህ። አንዳንዶቹ ይሳካሉ፣ አንዳንዶቹ አይሳኩም። አልተሳካም ማለት ውድቀት ነህ ማለት አይደለም። አልቻልክ ማለት አትችል ማለት አይደለም። እነዚህ የምታደርጋቸው ነገሮች ናቸው። አንተ ግን ህይወት ነህ፣ በአፍንጫ ደግሞ ትንፋሽ አለ። ስለዚህ ምን ታደርጋለህ ነው ጥያቄ። በእያንዳንዷ ፈተና ታድጋለህ ወይስ ትፈርሳለህ? we have a choice። እና አበበ ቢቂላ የሚገርም ታሪክ ነው ያላቸው አይደለ? የሆነ ሰዓት ልጆቻችን ታሪካችን ሊናገሩ ይችላሉ። የሆነ ሰዓት ልጆቻችን መጽሐፍ ሊጽፉበት ይችላሉ። የልጆቻችን ልጆች ፊልም ሊሰሩበት ይችላሉ። ሰዎች ቁጭ ብሎ ሲኔማ አሁን እንደ ሌላ ሰዎች ፊልም እንደምናየው የኛ ታሪክ ሊታይ ይችላል። አስቡት የዛሬ 50 ዓመት ሰዎች ቁጭ ብሎ የኔ ታሪክ በሲኔማ ቢያዩት ምን አይነት ታሪክ ይሆናል?
ስለዚህ ከዛ እዩት አሁን ያለ ችግር ከዚህ ካየኸው ማለት ጠፍጥፎ ላይ ያጠፋህ ይችላል። ግን ሰፋ ካደረግከው አስበው ማጣቅ ሐሳብ ይመጣልሃል። አይተው ማጣቅ መፍትሄ ይታያል። ይጋደል ፐርሰፕሽን የአእምሮ መሰረት ይገለባብጠዋል ጉዳዩ። ከዚህ ሳይሆን የምታየው በቃ ሰፊ። ከዛ አልፎ አንድ ቀን ሞታለን። ዴቪድ ጋግንስ በጣም ደስ የሚለኝ አባባል አለ። ብዙ ሰዎች ፈጣሪ ሲያገኛቸው ምን ሰራችሁ ሲባሉ እንደዚህ ሰራሁ ብሎ ትንሽ ነገር ሊያቀርቡ ይችላሉ። እና ምን ሊላቸው ይችላል ፈጣሪ ይላል ለዚህ ሁሉ ሰው በረከት እንድትሆን ስትቼ ነበር፣ ግን አንተ ከሱ 1% እንኳን አልተጠቀምክም ሊላቸው ይችላል። እኔ ግን ወደ ፈጣሪ ሲሄድ ዋው ዴቪድ ጋግንስ እኔ የጠበቅኩ እንደዚህ ልታደርግ ነው፣ አንተ ግን ካሰብኩት በላይ ነው ያደረግከው፣ እንዲህ ላይ ነው የምፈልገው ብዬ ነው ለአእምሮ የምነግረው አለ። እኛስ ፐርሰፕሽን እሱ ብቻ አይደለም ነገሮች። እቺ በጣም ቆንጆ ናት። ባለፈ ሜንሽን አድርጌው ነበር። አሁን ሁሉ ነገር ከራሳችን ነው የምናየው። እኔ አሁን ከራሴ ነው የማየው፣ ሄለን ከራሷ ነው የምታየው፣ ሰናይት ከራሷ ነው የምታየው። እና እኔ ትንሽ ወሳስባለሁ፣ እሷ ትንሽ ትወሳስባለች፣ እሷ ትንሽ ትወሳስባለች። የኛ ሶስታችን ውስብስብ ነው ችግር የሚፈጥረው። ስለዚህ እዚህ ክላስ ምን ነው የምንለው ያለው ውስብስቡ እናራግፈው ነው። ትልቁ ውስብስቡ ማራገፍ የምንችለው ነገሮች ከፈጣሪ አይን ማየት ነው። አሁን ያለ ችግር ፈጣሪ ቢመክረኝ ምን ብሎ ይመክረኝ ነበር? አሁን አንድ ሰው ስጠላ ስቀየም ማለት ነው ከራሴ አይን በጣም ጥላቻ ብቻ ሊታይ ይችላል፣ ግን ከፈጣሪ አይን ካየሁት መፍትሄውን አያዋለሁ። በሀገራችን ያለ ችግር በፈጣሪ አይን ቢታይ እዚህ ጋር ልበሉ ፈጣሪ ሰውን በአምሳሉ ፈጠረውና ከዛ ደግሞ ሰው ፈጣሪ በአምሳሉ ፈጠረው ይባላል። እኛ በፈጣሪ አምሳል ነው የተፈጠርነው አይደል? ይሄ ፐርሰፕሽናችን ውስብስብ ስናደርገው ፈጣሪ በማን አይን እናየዋለን? በራሳችን ውስብስብ እናየዋለን። አሁን እሷ ከጠላናት አልወዳትም እሷን አጥፋልኝ እንላለን። አንዳንዶቻችን እንደምንጸልይ አናውቅም እኮ እዛ ጸሎት የጥላቻ ማስተላለፊያ እናደርገዋለን። የኛ ጥላቻ ያደረሰው ጥቃት ሳይበቃ እዛ ጋር በመሳሪያ የምንዋጋው አልበቃ ብለውን ማለት ነው ፈጣሪ እንዲተባበረን እንፈልጋለን። አጥፋቸው በተአምር ለምን ያን ያክል ፐርሰፕሽናችን ብልሽት ይላል። አሁን ከፈጣሪ አይን ምንየው ሲባል የኛ አይን ፈጣሪ ጋር ወስደን ከሱን እናያለን ማለት ሳይሆን ከእውነት ከፈጣሪ አይን ካየ ነው ክፋት የለም፣ ተንኮል የለም፣ ጥላቻ የለም። ችግር ብለን የምናስበው ሲጀመር ችግር አይደለም፣ የሚጠላ ሰው የለም፣ ጀስት አለመግባባት ነው ያለ። አለመግባባቱ የፈጠርነው እኛ ነን። መፍታት ያለብን ማን ነው? እኛ ነን አይደል? ማለት ደበስት እይታ በቃ ነገሮች ከፈጣሪ አይን ካየሃቸው ምንም ውስብስብ የለውም። ሜይቢ ከአባትህ አይን ከልጆችህ ታሪክ የጻፉት አይን ስታየው ትንሽ ውስብስብ ልትጨምርባት ትችላለህ። ከፈጣሪ አይን ስታየው ግን ካላወሳሰብከው ራስህ ካላወሳሰብከው የእውነት ከፈጣሪ አይን ካየው ችግሩ ተፈታ አልተፈታም። ይሄ ነው እኮ ቲንኪንግ አውትሳይድ ቦክስ ምናምን ሲባል ሰምታችኋል አይደል? ቦክሱ ማን ነው? እኔ አይደለሁም፣ አእምሮዬ ነው፣ ፓራዳይሜ የሆነ ቦክስ ገብቷል። አሞኛል፣ ደክሞኛል፣ ከስር ያለው እፈራለሁ፣ ተስፋ ቆርጫለሁ። ዳስ ዮር ቦክስ፣ ጌት አውት ኦፍ ዮር ቦክስ። እዛ ቦክስ ለረጅም ጊዜ ስለቆየን ህይወት ያ ቦክስ መስሎናል። እኔ ያለሁ ቦክስ አለኝ፣ እኔ ያለሁ ሀሳብ አለኝ፣ እኔ ያለሁ ፓራዳይም አለኝ። ወጣ ቅድም እሷ ምን አለች? ራቅ ስታደርጓለች። መኪናዎች አሉ እዚያ ሶስተኛ ወጣቸው መኪናዎቹ ብታያቸው በጣም ነው የሚያምሩ። ከዚህ ስታያቸው ቀይ መኪና አንዱን ቀድሞ መሄድ ይፈልጋል። እዛ መኪና ውስጥ ከሆንክ ግን ጭንቀት አንዱ መግለጥ ቢብ ስድብ ምናምን አለ። ራቅ ካደረካቸው ሀሳቦቹ ደስ ይላሉ። እዛ ውስጥ ከገባ ያሳብደዋል። ሀሳብህ ቢዝነስህ ምናምንህ እዚህ ጋር አስቀምጠው፣ ራስህ እዚህ ጋር አስቀምጣት። እዚህ ጋር ስታስቀምጣት መፍትሄ አለ። ስለዚህ ምን እናደርጋለን? ዛሬ ቤት እንሄዳለን። ሁላችሁ ምን ትወስዳላችሁ? ቀይ ወረቀት ትወስዳላችሁ እና ችግሩ ጻፉት። አሁን ሳምንት ሙሉ አስባችሁ አልፈታ ያላችሁ ችግር ወረቀት ላይ ጻፉት። ምን ነው ችግሩ? በስራ ነው? በገንዘብ ነው? በሀገሪቷ ነው? በጤንነት ነው? ወደ ብረደስ ጻፉት። የምትጠይቁት ጥያቄ አሁን የሚረብሸኝ የነበረ ችግር አእምሮዬ ውስጥ ነው ወይስ ወረቀቱ ላይ? ወረቀቱ ላይ ከሆነ ቆንጆ፣ ግን አእምሮዬ ላይ ውስጥ የቀረ ካለ እሱም አሰፍረዋለሁ። ይሄ ከፈለኩ ማቃጠል እችላለሁ። ከዛ ወንበር ቀይራለሁ።
ወንበር ቀይራለሁና ከህፃን ልጅነቴ ባየው ካሸነፍኩ በሰዓት ባየው ወይም ማደንቀው ሰው መጥቶ ቢመክረኝ ታሪክ የሰራ ሰው መጥቶ ቢነግረኝ ምን ይለኝ ነበር? ይሄ ችግር ከፈጣሪ አይን ፈጣሪ ቢያማክረኝ ኖሮ ምን ይለኝ ነበር? የመጀመሪያ የምታገኙት ነገር አሁን የሚያስጨንቀኝ ያለ ችግር ሊያስጨንቀኝ አይገባው። በቃ ያለ ነው። ቢዝነስ ሞከርኩ አልተሳካም። ይረዳኛል ብዬ አሰብኩ አልረዳኝም። ናቲንግ ውስብስብ about it። ውጥት ትላለህ። ውጥት ስትል you're going to be joyful. if you're joyful ምን ላድርግ? እሺ ምን ላድርግ? ሄደህ ጠይቅ። አሁን joyful ስለሆንክ ሄደህ ጠይቃለህ። የሱ ጥያቄ ቁም ነገረኛ ከሆነ ኧረ አልሄድም እምቢ ቢሉኝ ይስማ። if you're joyful ጥያቄ ምንድን ነው? ጠይቅ ነው። ሂድ። መንግስት ሰራተኛ ነህ በደምብ ሰራለህ። የግል ሰራተኛ ነህ በደምብ ሰራለህ። ይሄ ነው ቁም ነገሩ። if you're joyful by your own nature ለመሞከር አትፈራም። ምክንያቱም ቢሳካም ደስተኛ ነህ፣ ባይሳካም ደስተኛ ነህ። ስጋት አልባ ህይወት ስለምትኖር ትሄድበታለህ፣ ሪስክ ትወስዳለህ፣ ትሞክራለህ። ከተሳካ ተሳካ፣ ካልተሳካ ትማርበታለህ። መጨረሻ መድረስ ግን አይቀርም። so do this exercise። ቤት ሄዱ፣ ጻፉት፣ አቃጥሉት፣ መፍትሄ እዩት። ከራሳችሁ አእምሮ ካልመጣ አለ ጥበቡ እኛ ጋር አለ። መቆፈር ብቻ ነው የሚያስፈልገው። ፐርሰፕሽን ይቀይረዋል። ያስማማናል? You got it? Thank you.